ሰላም እንዴት ናችሁ? ይህ ሰንስታይል ቻናል ነው። ዛሬ ሴትነታችሁን ለየት ባለ አለባበስ እና ለስላሳ ውበት የሚያጎሉ በየትኛውም ቦታና ክላሲካል የሆኑ ማራኪ የሚያደርጓችሁን አልባሳት ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ሁኑ። በመጀመሪያ የምናየው የሴት ልጅን ቁመና በልዩ ሁኔታ የሚያንጸባርቁ እነዚህን ቀሚሶች ነው። ዲዛይናቸው የተለያየ የሰውነትን ቅርጽ ሳያጨናንቁ ውበትን ብቻ ለይተው የሚያወጡ ናቸው። ለቀን ሙሉ ሆነ ለምሽት ፕሮግራሞች የሚሆኑ ናቸው። ልክ እንደ ስማችን ሰንስታይል ሞቅ ያለና በራስ የመተማመን ስሜት የሚፈጥሩ ናቸው። ቀሚሶች ውስጥ ቢሆኑ ልብን የሚማርኩ ናቸው። Say that they won't when they will. I could use some motivation, but I know how I feel. ቀጥለን ደግሞ ወደ ስታይሊሽ እና ቅልጥፍና ወዳለው ምርጫችን እንለፍ። አጫጭር ቱታዎች። እነዚህ አልባሳት ፈታ ያለ የክረምት ወይም የሱፐር ስታይል እረፍትን በፍጹም ተመራጭ ያደርጋሉ። አጭር በመሆናቸው ቅልጥፍናን ይሰጣሉ። ዲዛይናቸው ደግሞ ዘመናዊነታችንን ይመሰክራሉ። ለምሳሌ በስኒከር ልናደርገው እንችላለን፣ ወይም ከፍ ባለ ጫማ ተረከዝ ባላቸው ጫማዎች ልናደርጋቸው እንችላለን። ከነዚህ ጋር አዛምደን በመልበስ ቀለል አድርገን አምሮብን ይውላል። ለመሆኑ የልብስ ውበት የሚወሰነው በምን ይመስላችኋል? ዋናው ምስጢር የሰውነትን ተፈጥሯዊ ውበት በብልሃት ማጉላት መቻል ነው። አሁን እያያችኋቸው ያሉት ልብሶች ወገብን ሰብሰብ አድርገው የሚያሳዩና ትከሻና አንገትን የሚያሳምሩ ሁኔታዎችን ያሳያሉ። ልብስ የተሸከማችሁ ሳይሆን ልብሱ የእናንተን ውበት ያገዘው እንዲመስል ያደርጋል።
ከነዚህ ውስጥ የእናንተን ልብ የገዛው የትኛው ነው? ቀሚሶቹ ወይስ አጫጭር ቱታዎች? በኮሜንት መስጫው ላይ አሳውቁ። ቪዲዮ ከተመቻችሁ ላይክ በማድረግ በየቀኑ አዳዲስ ፋሽኖችና ስታይሎች እንዲደርሳችሁ የምትፈልጉ ከሆነ ደግሞ ሰንስታይል ቻናላችንን አሁኑኑ ሰብስክራይብ በማድረግ እንድትከታተሉን እንጋብዛለን። እስካሁን አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ